ቴዎድሮስ ካሳሁን ገብረ ኢየሱስ በሙያ ስሙ ቴዲ አፍሮ በመባል የሚታወቀው በኢትዮጵያ የዘመናዊ ሙዚቃ ውስጥ ከፍተኛ ተጽዕኖ ካሳደሩ አርቲስቶች መካከል አንዱ ነው። ቴዲ አፍሮ ሰኔ 14 ቀን 1968 ዓ.ም በአዲስ አበባ ከተማ ተወለደ። እናቱ ወይዘሮ መዲና መሐመድና አባቱ አርቲስት ካሳሁን ገብረ ኢየሱስ ናቸው። አባቱ በኢትዮጵያ ቲያትርና የሙዚቃ ውስጥ ዓለም የታወቁ በመሆናቸው ቴዲ ጥበብን፣ ፍቅርን በቤተሰብ ውስጥ ያደገ እንዲያዳብር አድርጎታል። ቴዲ አፍሮ ሙዚቃ በይፋ ጀመረው ገና በወጣትነቱ ነበር። የመጀመሪያ አልበሙን በ1993 ዓ.ም ሲለቅ በህዝብ ዘንድ ትልቅ ተቀባይነትን አግኝቷል። ከዚህ በኋላ የለቀቃቸው አልበሞች በ1993 ዓ.ም በ1997 ዓ.ም ላስታ፣ በ1999 ትዝታ፣ በ2009 ኢትዮጵያ፣ አሁን ደግሞ ኢትዮሪካ በሚለው ቴዲ አፍሮ በሙዚቃዎቹ ውስጥ የፍቅር፣ የሀገር ፍቅር፣ የባህል ታሪክና የሰላም ምልክቶችን በማዘል ለሁሉም ኢትዮጵያ በብሔር ብሔረሰቦች ዘንድ ተወዳጅነትን አትርፏል። በተለይም ኢትዮጵያ የተሰኘው አልበሙ ለረጅም ጊዜ ሲጠበቅ የነበረ ከፍተኛ ሽያጭም ያስመዘገበ ነበር። ቴዲ አፍሮ በዜማና ግጥም ያጻጻፉ ኢትዮጵያዊነትን ስሜት በሚቀሰቅስ መልኩ ይታወቃል። የሀገሩን ታሪክ፣ ነጻነት፣ ተጋድሎና የህዝቡን አንድነት ሙዚቃዎችን ውስጥ ያንጸባርቃል። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሱ የሆነ ሙዚቃ ቅኝትና አቀራረብ ያለው አርቲስት ነው። ቴዲ አፍሮ በሙዚቃ ብቻ ሳይሆን በጎ አድራጎት ስራዎችም ላይ በመሳተፍ ይታወቃል። በተደጋጋሚ ለችግረኞች፣ ለትምህርት ቤት ግንባታና ለሌሎች ማህበራዊ ጉዳዮች ድጋፍ ሲያደርግ ቆይቷል። በኢትዮጵያ ቴዲ አፍሮ የዘመኑ የኢትዮጵያ ሙዚቃ ድምጽ በመባል የሚታወቅ በብዙሃኑ ኢትዮጵያውያን ልብ ውስጥ የራሱን የሆነ ቦታ ያለው አርቲስት ነው። ይህ ጽሑፍ ስለ ቴዲ አፍሮ አጠቃላይ ታሪክ ብቻ ሳይሆን በተለይ ቴዲ አፍሮ ከሚወዳት ባለቤቱ ከአርቲስት አምለሰት ሙጬ ጋር በጋብቻ ተሳስረው የሚኖሩ ሲሆን ቤተሰቦቻቸውም በብዙዎች ዘንድ አድናቆትን የተቸረው ነው። በተለይም ቴዲ አፍሮና አምለሰት ሙጬ መስከረም 2005 ዓ.ም በአዲስ አበባ በደመቀ ሁኔታ የተጋቡ ሲሆን ጥንዶቹ የኢትዮጵያ የኪነ ጥበብ ዘርፍ ተወዳጅና ታዋቂ ጥንዶች ናቸው። አምለሰት ሙጬ በፊልም ስራዎቿ፣ በሞዴሊንግ እንዲሁም በጸሐፊነቷ የምትታወቅ ጠንካራ ሴት ናት። ሁለቱ ጥንዶች በሙያቸው ሕግ፣ በግል ሕይወታቸውም ለበርካቶች አርአያ እንደሆኑ ይነገራል። ቴዲ አፍሮና አምለሰት ሙጬ አሁን ላይ 3 ልጆች ወላጆችም አሏቸው። ልጆቻቸው ከሚዲያና ከህዝብ አይን የራቁ አድርገው በግል ሕይወታቸው በሰላም ለማሳደግ ይጥራሉ። ምንም እንኳን አልፎ ለቤተሰብ ፎቶዎች ላይ ብቅ ቢሉም ስለ ልጆቻቸው የግል ሕይወት ብዙ ዝርዝር መረጃዎች በይፋ አይሰጡም። ቴዲ አፍሮ የሙያ ሕይወቱን ከግል ሕይወት ጋር በማቀናጀት ለቤተሰቡ ትልቅ ቦታ የሚሰጥ አርቲስት ነው። በተለይም ደግሞ አሁን የቴዲ አፍሮ የሙዚቃ ጉዞ ከቀዳሚው አልበሙ እስከ ኢትዮጵያ ብዙዎች እንደገለጹት በኢትዮሪካ ብለው የሚጠሩት ወይም የሚያስታውሱት ያለው ሂደት የኢትዮጵያ የዘመናዊ ሙዚቃ ታሪክ አንድ አካል ነው። እነሆ የሙዚቃ አልበሞቹ ዝርዝር እና የጉዞው ደግሞ ሲታይ ይህ የቴዲ አፍሮ በተለይም በ1993 ሲያወጣው የቴዲ አፍሮ የመጀመሪያው አልበም ነው። በወቅቱ አዲስና ፈርቀዳጅ የሆነ የዜማ ስልትን ይዞ በመምጣቱ ወጣቶች በፍጥነት ማማለል ይችላል። በዚህ አልበም ውስጥ የተካተቱ ዘፈኖች የዘመኑም የሙዚቃ አቀራረብ እየቀየሩ ነበሩ። በተለይም ሁለተኛ አልበሙ ላስታ 1997 ዓ.ም በዚህ አልበም ቴዲ አፍሮ የኢትዮጵያ ሙዚቃን ከባህላዊ ቅኝት ጋር በመዋሃድ ከፍተኛ ተወዳጅነትን አትርፏል። በተለይም አልበሙ በኢትዮጵያዊነት ስሜት የተሞላ በመሆኑም የሀገር ፍቅርን በሚያራምዱ ዘፈኖች በሰፊው ተደምጧል። ላስታ ቴዲ ከታዋቂው ድምፃውያን ወደ የሀገር ውስጥ እና የዲያስፖራው ተወዳጅ አርቲስትን ከፍ ያደረገው ስራ ነበር። በተለይም በ1993 ዓ.ም ትዝታ የአልበም ቴዲ አፍሮ የድሮ ዘመን ሙዚቃዎችን በራሱ ስልት መልሶ በመጫወት አዲስ ትውልድ እንዲያውቋቸው ያደረገበት ነው። የኢትዮጵያን የሙዚቃ ትሩፋት በማክበርና በዘመናዊ የሙዚቃ መሳሪያዎች በመቀናጀት ለሙዚቃው እድገት ትልቅ አስተዋጽኦ አድርጓል። በተለይም በ2009 ኢትዮጵያ ለበርካታ ዓመታት የቆየው የሙዚቃ ዝምታ የሰበረው ይህ አልበም ነበር። ኢትዮጵያ የተሰኘው የሥራ በሁለቱም የኢትዮጵያ ባህላዊና ዘመናዊ ሙዚቃ ቅኝቶች የተቃኘ ሲሆን በተለይም የሀገሪቱን አንድነትና ታሪክ በሚያወድሱ ግጥሞቹ በሀገር ውስጥ ሆነ በውጭ ሀገር ከፍተኛ ተቀባይነትን አግኝተዋል። ይህ አልበም ለረጅም ጊዜ ሲጠበቅ የነበረ በመሆኑ እንደተለቀቀ ከፍተኛ የሽያጭና የዝግጅት ድምቀት ነበረው። ቴዲ አፍሮ ከአባይሁ እስከ ኢትዮጵያ ባደረገው ጉዞ የቅኝት ለውጥ
ከቀላል የፖፕ ሙዚቃ ወደ ትልቅ ባህላዊና ታሪካዊ ይዘት ያላቸው ዜማዎች ተሸጋግረዋል። የመልእክት ጥልቀት ሙዚቃዎቹ ከግል ስሜቶች ወደ ሀገራዊ አንድነት፣ ፍቅርና ሰላምን መልእክቶች ከፍ ብለዋል። ተጽዕኖ እያንዳንዱ አልበሙ የራሱ የሆነ የሙዚቃ አዝማሚያ ትረንድ የፈጠረ ሲሆን በሌሎች አዳዲስ ድምፃውያን ላይም ከፍተኛ ተጽዕኖ አሳድረዋል። ስለዚህ አልበሞች ወይም በውስጣቸው ስላሉ ተጨማሪ ዘፈኖች ደግሞ በተለይም ደግሞ የብዙዎችን ቀልብ ስበው እንደነበር የሚታወስ ነው። በአሁኑ ሰዓት ቴዲ አፍሮ ማለት ነው በተለይም አምለሰት ሙጬ ባለቤቱ በኢትዮጵያ የኪነ ጥበብ ዘርፍ በፊልም በሞዴሊንግና በጸሐፊነት ስሟ የሚነሳ ስኬታማ ሴት ናት። ስለመወለዷና ስለ እድገቷ በተለይ ሲታይ ብዙዎችም ብዙ ይላሉ። ግን አምለሰት ሙጬ የተወለደችው በአማራ ክልል በሰሜን ወሎ ዞን በምትገኘው ባቲ ከተማ ነው። አምለሰት በተፈጥሮ አስተዋይና ጥበባዊ ፍላጎት የነበራት ልጅ እንደነበረች ይነገርላታል። በልጅነቷም ለትምህርት ትልቅ ትኩረት ትሰጥ ነበር ሲሆን በኪነ ጥበብ ዘርፍ የሚያሳተፍ ህልም ነበራት። በተለይም ትምህርት አምለሰት የከፍተኛ ትምህርቷን በአዲስ አበባ ዩኒቨርሲቲ ተከታትላ በጋዜጠኝነትና ኮሚኒኬሽን የመጀመሪያ ዲግሪዋን አግኝታለች። በሙያ ትምህርቷን መሰረትም በጋዜጠኝነት ዘርፍ የተለያዩ ስራዎችን ሰርታለች። የኪነ ጥበብ መግባቢያና ገና በወጣትነቷ ወደ ሞዴሊንግ ዓለም የተቀላቀለች ሲሆን በ2005 ዓ.ም በኢትዮጵያ በተካሄደው ሚስ ኢትዮጵያ ውድድር በመሳተፍ አሸናፊ በመሆን ዘውድን በመውሰዷ ለህዝብ ይበልጥ እንድትታወቅ አድርጓታል። አምለሰት ሙጬ በሞዴሊንግ ብቻ ሳትሆን ወይም ሳትወሰን ወደ ፊልም ኢንዱስትሪ በመቀላቀል እንደ ተዋናይት በብዙ ኢትዮጵያ ፊልሞች ላይ ተሳትፋለች። እንደ አዘጋጅ እንደ ዳይሬክተርም የራሷን የፊልም ስራዎች ለምሳሌ ሚኒሊክና ሌሎች ስራዎቿም ለታዳሚ አድርሳለች። በተጨማሪም እንደ ደራሲ በተለያዩ የመጽሐፍትን በማዘጋጀት እና በማሳተም ለንባብ አብቅታለች። አምለሰት ጠንካራና ገለልተኛ የሆነች ሴት እንደሆነች በብዙዎች ዘንድ ትታወቃለች። ከቴዲ አፍሮ ጋር ከተጋቡ በኋላ የራሷን የሙያ ጉዞ ሳታቋርጥ በግልም ሆነ በጋራ በቤተሰብ በመምራት ውጤታማ ሆና ቀጥላለች። ስለ አምለሰት ሙጬ ወይም ደግሞ ብዙ ታሪኮችን ስለሚያወርላት ብቻ የቴዲ አፍሮና የአምለሰት ሙጬ የህይወት ጉዞ እያንዳንዳቸው በየዘርፋቸው አሻራቸው ያሳረፉ በመጨረሻም በአንድ ቤተሰብነት የተሳሰሩበት ውብ ታሪክ ነው። በተለይ ቴዲ አፍሮ የቴዲ አፍሮ ጥበብ ፍቅር በደሙ ውስጥ ነበረ ያለም ይሉታል። በተለይ የጥበብ መነሻ የተወለደው ከአባቱ ከቴዎድሮስ ካሳሁን ገብረ ኢየሱስና ከወይዘሮ መዲና መሐመድ በነበረበት ሰዓት ላይ በተለይ በሁለቱም ወላጆቹ በፍቅር ያደገና ፍቅር የተማረ ያደገ በመሆኑ ይታወሳል። በተለይም የጋራያን ሁለቱም በየዘርፋቸው ስኬታማ ሲሆን በጋራ የሚታዩት አጋጣሚዎች የሚያንጸባርቀው መከባበርና ፍቅር ለብዙ ወጣቶች አርአያ ሆኗል። ቴዲ ለሙዚቃው ስራው አምለሰትን እንደ ትልቅ አማካሪ ድጋፍ አድርጎ ይቆጥራታል ይላሉ። በተለይ ቴዲ አፍሮ የህዝብ ስሜት በዜማ ሲያነሳ፣ አምለሰት ደግሞ በኪነ ጥበብና በማህበራዊ ስራዎቿ የራሷን አሻራ በማሳረፍ ጥንዶቹ በአንድነት የኢትዮጵያ የኪነ ጥበብ ዓለም ቋሚ ስሞች ሆነው ቀጥለዋል። የእነዚህ ጥንዶች ጉዞ አሁንም የሚቀጥልና ለብዙዎች አድናቆት የሚተርፍ ነው። ስለ ጥንዶች ደግሞ ብዙ ይባላል፣ ብዙም ደግሞ ጥሩ ነገር ይሰማል። ስለ ቴዲ አፍሮና አምለሰት ሙጬ የአሁኑ የሙያ እንቅስቃሴና ቤተሰቦቻቸው አኗኗር በተለይ ቴዲ አፍሮ የአምለሰት ሙጬ የአሁኑ ሁኔታ ስታዩ ቴዲ አፍሮና አምለሰት ሙጬ በአሁኑ ሰዓት በቤተሰብ ህይወታቸው ሆነ በሙያ እጅግ የተረጋጉና ስኬታማ ህይወትን በመምራት ላይ ናቸው። የሙዚቃ ስራዎቹ ቴዲ አፍሮ አሁን አዲስ ነጠላ ዜማዎችና ስራዎችን በመስራት ላይ ይገኛል ተብሎ ቢታሰብም ባልታሰበ ደግሞ በትልቅ አሁን በኢትዮሪካ መጥቷል። ምን እንኳን አልበም የመልቀቅ ሰው ባይጠብቅም ግን አሁን በትልቅ ነገር እንደመጣ ሁሉም ሰው እንደተደሰተ ይታወቃል። ቴዲና በተለይ አምለሰት የኢትዮጵያ የኪነ ጥበብ ስኬት ማማዎች ሆነው የቀጠሉት በሁለቱ መከባበርና በጋራ የያዙት የህይወት ዓላማ ነው። አሁን ባላቸው ተጽዕኖ ብዙ ወጣቶች እነሱን አርአያ በመውሰድ በሙያቸውና በቤተሰባዊ ህይወታቸው የተሻለ ለመሆኑ እንዲጥሩ የሚያደርጉ ትልቅ ጥንዶች ናቸው። በተለይ እስካሁን ደግሞ ቴዲ አፍሮ በስራዎች ላይ በተለይም ከሚስቱ ጋር ያለው ግንኙነት ሲታይ በጣም ለብዙዎች አርአያ የሚሆን ነው እየተባለ ይገኛል። ስለዚህ ቴዲ አፍሮ ባወጣቸው በተለይ በ1993 ዓ.ም አንድ አልበም ወጥቷል። በመቀጠል በ1997 ላስታ፣ በ1999 ትዝታ፣ በ2009 ኢትዮጵያ፣ በአሁኑ ዓመት ደግሞ ኢትዮሪካ የሚለው
በመውጣቱ ደግሞ ብዙዎችን አስደስቷል እስካሁን። አሁን ደግሞ በተለይ ባወጣው በዚህ በነበረው አሁን የልደት ቀን በማስመልከት ደግሞ ብዙዎችን አክብረውለታል። ብዙዎች ባሉበት ሆኖም በሱ ከሱ ጋር ባይገኙም ባሉበት ሆኖም ግን የቴዲ አፍሮ ምኞትን በሚመጡ ቀጣይ ዓመታትም ደስተኛ ሆኖ እንዲኖር ስራውም ሁሉም ነገሩ በፍቅር በደስታ እንዲኖር ተመኝተውለታል። ይሁን እንጂ በነበረው መሰናዶ ላይም ደግሞ ቴዲ አፍሮ አልቅሷል እየተባለ ነው። በተለይ በአሁን በለቀቀው በኢትዮሪካ የሚለው አዲስ አልበም ባገኘው ብር በጣም ብዙ የተባለ ትርፋማ እንደሆነ ይነገርለታል። ከኢትዮጵያ ያሉ አርቲስቶች በሀብት ያካበተ ይልቅ ከአፍሪካም አልፎ ከዓለም ደረጃ የሚይዝበትም ሁኔታ ተፈጥሯል እየተባለ ነው። ምክንያቱ ቀላል የሆነ ነገር ነበር የታሰበው። አሁን ግን ብሩ በጣም ከታሰበው በላይ ለቴዲ አፍሮ ሰማይ አድርሶታል እየተባለ ነው። ከዚህም ጎን ለጎን ደግሞ በአሁኑ ሰዓት ለሚያዘጋጀው የቱር ዓለም ሙሉ ሊዞር እንደሆነና ከዚያ ከዓለም ካሉ አርቲስቶች መንደር በሀብቱ የማይተናነስ ሊዝ ነው ተብሏል። ክቡራን ተመልካቾቻችን ቴዲ አፍሮ ይህን ደግሞ አዲስ ፍቅር ሰጥቶታል። አዲስ ነገር ያልጠበቀው ነገር በኢትዮጵያ ሕዝብ ሲሰጠው ደግሞ እንባው ራሱ መቆጣጠር አልቻለም የሚል ሐሳብ አግኝተናል። ስለወደዳችሁና ስለተከታተላችሁን ከልብ እናመሰግናለን። ይህ ሁለተኛ ቻናላችን ከወደዳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።